እንግዲህ አሳርህን ብላ ብለናል። እንግዲህ ሂሪጎ ቆይሰን ተመከራ እንግዲህ በስ ተመከራ። አሁን ግን ወያላ ጉማሬሽ በል ብሩኖ እንዳትል ጎሮሮህን ነው ማወጣለ። እፈትግሃለሁ ብያለሁ። ወያላ ጉማሬሽ ትላለህ ወይ ብሩኖ የተቀበረ የንጉዛውያን ስም ነው ሲጀመር ተናግሬያለሁ። እንግዲህ በቃ አገር እንዳበጠብጥ ጨርሰናል። ቡርኖ ጉማሬሽ ቱ አርሰናል ሂር ዊ ጎ ማን እየገረፍ ካስገባው ኮፒ ሊንኩን እርገጠው። በቃ እስከዛሬ ይሄ ዝውውር መቼ ነው የሚያልቅ ስትለኝ የነበር ኢትዮጵያዊ አሁን ቪኒሺየስን አይተከበርኩ አርሰናል ደጋፊ የመጨረሻውን ሳቅ ምስቀው አንተ ነብይሃለሁ። ተረጋጋማ። አሁን ዋናው አካውንታችን ስለተዘጋ ይሄኛውን ኮፒ ሊንክ ፎሎ ሪፖስት ማድረጋችሁን እንዳትረሱ። ደስ የሚል ነገር ነው። አዳዲስ ነገሮች ከዚህ በኋላ ሲመጡ ከችላለሁ። ይመቻችሁ። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ ማን በ75 ሚሊዮን ያስፈርሙ ነው። ለምንድን ነው በ75 የፈረመው ካላችሁኝ ማለት ነው 75 ሚሊዮን ፕላስ የፕሪሚየር ሊግ የወርቅ ሜዳሊያ ሲቀርብልህ ትመጣለህ። ምንም ጥያቄ ቀጣይ ዓመት እዚህ ጋር ጎልድ ያለበትን ለመልበስ ሲባል በ20 ይፈርማል ሲባል ገብቷል አይደል ማለት በ90 በ100 ምናምን ካልሆነ አታስፈርሙትም። ማን ፕሪሚየር ሊግ የበላ ነው? ለምንድን ነው ጥቅሙ እኮ ይሄ እኮ ነው። ቤስት የሚባሉ ፕሌየሮችን በርካሽ እናመጣ። ምክንያቱም ሜዳሊያ ያለ ገብቷል አይደል ማለት በፕሪሚየር ሊግ ዋንጫ እየተደበደበ ነው እየተጠፈጠፈ ገብቷል። ሜዳሊያ ለማድረግ ሲል ብቻ ይሄ እነ ጋብሪኤል ምናምን ስላሉ መስሎ ነው አይደለም። በቃ የፕሪሚየር ሊግ ቻምፒየን ነን ገብቷል አይደል ማለት 75 ሚሊዮን ምን አይነት ሳይኒንግ ነው? በስመ አብ እንደውም ሼም ይዞን እንጂ 65 ነበር ያቀረብነው እኔ ነኝ። ኧረ ተው ይዞ የ10 ጨምሩልኝ ምናምን ከ10ሩ 10 የምናደርገው የመጀመሪያ ሳይኒንጋችን ይሄ ነው ገብቷችኋል። የክረምቱ ምን አይነት ሮቨሪ ነው ዴ የኒውካስትል ካፕቴን ነው ገብቷችኋል። 75 ሚሊዮን እኔ የሰውዬ 90 100 የሚወጣ መስሎኝ እየጨነቀኝ ነበር። ለምንድን ነው 100 የምንወጣው ምናምን ነገር እያልኩኝ ነበር ገብቷችኋል። ሻምፒዮን ግን ስትሆኑ 75 ሚሊዮን ታመጣዋል ገብቷል አይደል ማለት ኔክስት ቪኒሺየስን ሄደን እንደውም አገጩን ሰርጀሪ ተሰርቷል። ይሄ ሰውዬ 100 ነው መንከፍላችሁ ከዚህ በላይ አንከፍልም ብለን እናመጣዋለን። እሱንም በፕሪሚየር ሊግ ይደበደባል። እድሜው ሄዷል እኮ አያስጠኝ። ለምን አስፈራው? እድሜው ሄዷል እኮ እድሜ አልታለል አላችሁ። 75 ሚሊዮን ፓውንድ ታውት። ሌላውን ነገር ያው ብሩኖ እኮ ቢቆይም የማታ ወደ አርሰናል ሂዊጎ መባሉ የማይቀር ነገር እንደሆነ ገብቶናል። እኔን ያልገባኝ ግን እንዴት ነው አርሰናል ብሩኖ በ75 ሚሊዮን ፓውንድ ብቻ ላይ ያገኘ ቻለው? ይሄ ሰውዬ ማለት በፕሪሚየር ሊጉ ከቶፕ 6 ውጪ ምርጡ የመሃል ሜዳ ተጫዋች ነው። የብራዚል ምርጡ የመሃል ሜዳ ተጫዋች እና ያገኘው በ75 ሚሊዮን ፓውንድ ብቻ ነው። እንዴት ነው የምትከራከሩት? በእናታችሁ አንድሬ ቤርታ እንዴት ነው የምትከራከረው? ብሬለኝ ምናምን ብለህ እንዴት ነው የሚከራከሩት እነዚህ ሰዎች? ይሁን ምን እነግራለሁ። ስለዚህ ከስር ማስቀመጠው ቪዲዮ ላይ ብዙ ተናግሬያለሁ። ይችላል ያላችሁ ሚድፊልደር ላይ አፕግሬድ ብሩኖ ጉማሬሽ ወደ አርሰናል ይላል። ሂር ዊ ጎ የሚገርም ሳይን የምሬ ነው የምላችሁ። ስለ ሚድፊልድ ላይ ይሄ ልጅ አሁን ባንፈልጎም ምን ፈልግበት የነበረበት ታይም ነበር ካስታወሳችሁ ማለት ልጁን ፌክ ፈልጎ ነበር ለሲቲ ማለት ነውና የሚገርም ሳይን ኦዴጋርድን ይዛል ኤዜ ምናምን ራይስ አለ ጨመርክበት። ይሄንን አባቴ ምን ሊፈጠር ይችላል? ልጁ ጎበዝ ነው ምናምን 75 ሚሊዮን አባቴ ጭራሽ ኒውካስትል 100 ምናምን ነበር ያለው 75 ነው ያሉት። ለሮድሪም ከ75 ከ80 ነው ሲቲ ያሉት ለማድሪዶች ሮድሪ ለመውሰድ። እንዴት እንደዚህ ሆነ ግን? የእውነቴ ነው የምላችሁ ያለበት ፐርፎርማንስ ሁለቱም ብቻ ግን ዞሮ አሪፍ ሳይኒንግ ነው የምሬን ነው። አናይስ ወገንታትና ህዝበታት በስተመጨረሻም ብሩኖ ጉማሬሽ ሻምፒዮን ወደሆነ አርሰናል ገብቶልናል። ኮንግራ ጀምአው አስፈሪው ጭራቁ ተጫዋች ይወላችሁ ኦሪጂናሉ ብሩኖ ማለት ነው እኛ ጋር መጥቷል። ጀምአው ኮንግራ እንኳን ደስ አላችሁ። ጀምአው አስፈሪው ደፋሩ ጭራቁ የፕሪሚየር ሊግ ተጫዋች አመለሸጋው ጸባይ ሰናዩ ተጫዋች ወደ አርሰናል መጥቷል። እንኳን ደስ አላችሁ። መሃል ሜዳ ላይ ከዚህ በኋላ ከኛ ጋር እናቱ የወለደችው የሚፎካከር ቡድን ይኖራል አይኖርም? ያው ኋላ መስመራችንን አረጋግጠናል። አሁን ፊት መስመራችንን የሚፎካከረ አንድም ቡድን የለም ለማለት አንድ ፊርማ ብቻ ይቀረኛል። ከዚህ በኋላ ቀጥለጥ አድርገን ቀኝ ግዛት መግዛት ያለብንና አካሎች በሙሉ መግዛታችንን እንቀጥላለን ማለት ነው። አምና ጀምረናል። ዘንድሮ አውሮፓ መድረኩም አይቀርንም ማለት ነው። ይላል አባቴ ኮፒኒክ ሼር አድርግና ዳርስለት ይወልድ መጣለ በለው የማይቀረው ዝውውር በስተመጨረሻም ሂር ዊ ጎ ተባለ። እንኳን ደስ አላችሁ አርሴ ፋሚሊ።
ኮንግራ ኤክሰለንት ሳይኒንግ ከምሬ ነው የምላችሁ። የሚገርም ትራንስፈር። ቆይ ግን እናንተ ምንድነው ያሰባችሁ? ቆይ ይሄ ምንድነው? የመሃል ሜዳ ክፍል ቤንቹን እንታውና ራይስ፣ ጌማሪሽ፣ ኦዲጋርድ ያሰባችሁት ነገር አልገባንም። ከምሬ ነው የምላችሁ። እንዴ ምን ነው በመጠኑ በልኩ እንኳን ብታረጉት እንዴ ቢያንስ ምን አለ እኛ እንኳን በደንብ እስክንጠናከር ብትጠብቁን። ለእናንተም እኮ ፕሪሚየር ሊጉ በደንብ ፍኩክሩ ምናምን፣ እኛም እኮ ብዙ ክፍተቶች አሉብን። አረ በስመ አብ። በዛ ላይ አይ ማድሪድ ለማንኛውም ማለት እግዚአብሔርን 10 ከ10 የሚገባው ዝውውር ቢኖር ይሄ አላት ይለኛ። ለማንኛውም እንኳን ደስ አላችሁ አርሴ ፋሚሊ። ግን ምን እንዳሰባችሁ አልገባንም። ያለን በታችሁ ጉማሬው ወደ አርሰናል ሂር ዊ ጎ በ75 ሚሊዮን። አሁን መሀል ላይ ራይስና ጉማሬሽ ሌላ ታሪክ፣ ሌላ ሌቭል ማለት ነው። ሌላ ሌቭል ላሸንፍ አቅጄ ሂር ዊ ጎ ብቻ ተብሏል። ይመቻችሁ። ብሩኖ ጊማራይስ ቱ አርሰናል ሂር ዊ ጎ። ትላንት ማታ ምን ብዬ ነበር? እንዳተኛ ብዬ እኔም አልተኛውም ማን በሰዓታት ብቻ ነው የሳት ነው ገባርለ። ትክክለኛው ብሩኖ ወደ ሊጉ መጥቷል። ወደ ሊጉ አናትማን ብሩኖ ጂ፣ ብሩኖ ጋንግስተር፣ ብሩኖ ፋኮፍ አይመቸንም ነው የምልህ። ተረዳኝ አይደለ? ቤርታ ጀመረ ነው የምልህ። ይሄው ጎቱ ዴቪድ ኦርንስቲን እንዳለው 75 ሚሊዮን አባቴ እና ለካ ሊዮን 20% ሴሎስ ክሎ። ኧረ ማይ ጋድ ይህን ተጫዋች በርካሽ ዋጋ እንዲ አታመጡትም ያላችሁ ሰዎች ቀላል በርካሽ ዋጋ መጣ ነው። ኒውካስትል ገና 20% ለሊዮን መክፈል አለበት። ሴሎን ክሎዝማ ገባር ኪስ ውስጥ 55 ምናምን ቢደርሰው ነው። ብሩኖ ጊማራይስ ኒውካስትል 55 ተቀብሎ ነው የለቀቀልን። ለምን? በሃርድ ስለሆነ የቆየው ማንም እኛን ስለሚያገረጥን አይደለም። ምን ፈልገውን ዋጋ እንከፍላለን። ከዛ ዱዲ ሳንቲም አንጨምርልህም። ተጫዋቹን ግን ተሰጠናለህ ነው። ምድረ ዱቄት ያንስ ያንተ ቤት ያንተን አምበል ለማስፈረም እንዳንመጣ አሁን የኒውካስትልን አምበል ነው። ባለፈው ኖርጋርድን የብሬንትፎርድን አምበል ነው ያስፈረም ነው። የፕሮጀክቱን ዋና ቁንጮ አስፈረም ነው። አሁን ደግሞ የኒውካስትልን ሙሉ ክለቡን ያስፈረም ነው። ኒውካስትልን ተረዳኛል። ያንተን አምበል አስፈርሜ ኳስ አቀባይ እንዳላረገው ምን ብዬ ነበረ? ዴቪድ ኦርንስቲን ነው የሚዘግበው መጀመሪያ። ያው ወዲያውኑ እኔ እንደሚይዘው ስለማቅ አያ ዴቪድ ኦርንስቲን 1 ደቂቃ ፋብሪሲዮ ሮማኖ 58 ሰከንድ ምናምን ቢልም እኔ ያስኩት 26 ሰከንድ እያለን ገባለ። ፋብሪሲዮ ሮማኖ ከዴቪድ ኦርንስቲን ሊቀድም አይችልም በዚህኛው ትራንስፈር። ቪኒሺየስ ጁኒየርን ግን ምን አለ በለኝ ፋብሪሲዮ ሮማኖ ነው ቀድሞ ሂር ዊ ጎ ሚልህ ተከፋይ ዱቄት የሆነ ሰውዬ አሁን አትብካ ነው የምልህ። ብሩኖ ጊማራይስን አመጣሁኝ ብዬ አስጨንቅሃለሁ። በጣም ሳስጨንቅህ ቪኒን ትረሳዋለህ። ገባ? መጣም አልመጣም ተጨነቅኩ ብለህ ትረሳዋለህ። ከዛ ቪኒ ሲመጣ ጨጓራህን እንዲህ ብሩኖ ጉማሬው እንግዲህ ወደ አርሰናል። ለማንኛውም ብሩኖ ጉማሬሽ ምናምን አትበሉት። የሚጠራው ስሙ ብሩኖ ጊማራይሽ ነው። ጉማራይሽ ኮሜንታተሮቹ ምናምን ሲሉ ሰምቼ ነው እኔ። ጉማሬሽ ትንሽ ዊርድ ሆነብኝ። ችግር የለውም ለምን ጉማሬም አትሉትም። ግን ኤኒዌይ ስለ ትራንስፈሩ ስናወራ በጣም ምርጥ ሳይኒንግ። በቃ እኔ ቪኒ ሲጀመር አይመጣም፣ ሳክስ ነው መቼም አይመጣም። ቪኒ ከመጣ እኔ ቅጡኝ ሜሙላ ስሩብኝ ለአመት። ቪኒ መቼም ወደ አርሰናል አይመጣም። ግን ብሩኖ ጊማራይሽ አሁን የሚገርም ሳይኒንግ ነው። ከራይስ ጋር የሚገርም ጥምረት። እኔ ይሄንን ልጅ ነበር የፈራሁት። ሲጀመር ቪኒ ቢመጣም ምንም አይፈጠርም። ግን አሁን ይሄ ሰውዬ በጣም ከባድ ነው፣ በጣም ከባድ ነው። አብረው ተጣምረው በተለይ አርቴታ ማጣመር ከቻለ አርቴታ ስለሆነ ለነገሩ አርቴታም ለቆታል፣ በልቷል ኦልሬዲ። ከዚህ በኋላ ምንም ነገር ለመሞከር የሚፈራው ነገር አይኖርም። የሚገርም ሳይኒንግ፣ የሚያስፈራ ሳይኒንግ ነው። ምንም ማድረግ አንችልም። ግን እንደ ሊቨርፑል መና መቅረት አለ። እሱ ነው እኛ ደግሞ የምንፈልገው። ሰበር መረጃ። ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ ተጠናቀቀ። የ28 ዓመቱ ብራዚሊያ አማካይ ብሩኖ ጉማሬሽ በ75 ሚሊዮን ፓውንድ ከኒውካስል ዩናይትድ አርሰናል ለመቀላቀል ተስማምቶ ብሩኖ ጉማሬሽ አዲሱ መድፈኛ ሆኖ የሕክምና ምርመራውን አድርጎም ወደ ኤምሬትስ ይደርሳል። ብሩኖ ጉማሬሽ አርሰናል ተጫዋች ሆኖ። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። እኛ እዚህ አማካይ አናስፈርምም። አንዳንዱ ጭራሽ ያለው ላይ ይጨምራል። ምንድን ነው ይሄ? እኮ ፌር አይደለም። ሲጀመር ጉማሬሽ በቃ አርሰናልን ነው የሚፈልገው። እንኳን ደስ አላችሁ፣ አርሰናል ገብቷል። እባካችሁ እንዳረብሹን፣ እኛ መቅኒያችንም አልቋል። በቃ ተቸግረናል። የአርሰናል ደጋፊዎች እንኳን ደስ አላችሁ። በቃ እኔ ገና ኢንዞ መውጣት አለመውጣት አልታወቀም። በዚህ ከቀጠለ እኮ በቃ